ተመልሰናል። በመጀመሪያው ቪዲዮ እንዴት አድርገን ላይን ኮማንድን መስራት እንዳለብን አይተናል። ግን እመኑኝ ላይን መስራት ያን ያህል ከባድ ቢሆን ኖሮ አውቶካድን አልጠቀም ነበር። በዚህኛው ቪዲዮ እንዴት አድርገን ቀለል ያለ ላይንን መስራት እንደምንችል እናያለን። መጀመሪያ የምናየው እንዴት አድርገን ቀጥተኛ ላይኖችን መስመር እንዳለብን ነው። እሱን ለማድረግ ከታች ከሚረዱን ረዳቶቻችን መካከል ኦርቶን እናበራለን። ኦርቶን ለማብራት ከታች ኦርቶን ክሊክ በማድረግ አሊያም ደግሞ F8ን ከኪቦርዳችን በመጫን እናበራለን። ላይን ኮማንድን ክሊክ በማድረግ ማስመር እንጀምራለን። እንደምትመለከቱት ልክ ኦርቶ ሲበራ የሚሰጠን ኦፕሽን ወደ ጎን ወይም ወደ ላይ ማስመር ብቻ ነው። ወደ ፈለግነው ዳይሬክሽን አድርገን ለምሳሌ እዚህ ጋር 50 ሜትር ብለን ኢንተር ብንለው ይሰጥልናል። በየፈለግነው የፈለግነውን ዳይሬክሽን መስጠት እንችላለን። ወደ ቅድሞ ኤክሰርሳይዝ ፋይል እንመለስ። ፋይል ኦፕን ላይን 1 ኦፕን። እንደምትመለከቱት ይሄን ላይን መስራት ቅድም ትንሽ አዳክቶ ነበር። አሁን ላይ ክሊክ አድርገን ወደ ላይ 24 ሜትር ነው። ኦርቶ አልበራም። F8ን በመጫን አበራለሁ። ወደ ላይ 24 ሜትር ነው። 24 ኢንተር፣ ወደ ጎን ከዛ 30 ኢንተር፣ 24 ኢንተር፣ ከዛ ራይት ክሊክ አድርገን ክሎዝ በማለት በጣም በቀላሉ ጨረስን ማለት ነው። በመቀጠል የምንመለከተው የፖላር ኮማንድ ነው። ፖላር ኮማንድ ልክ እንደ ኦርቶ ሁሉ ኮመን የሆኑ አንግሎችን 30 ዲግሪ፣ 45 ዲግሪ የመሳሰሉትን ለመስራት ያገለግለናል። ፖላር ኮማንድ የሚገኘው ከኦርቶ አጠገብ ነው። አንድ ነገር ኦርቶና ፖላር ባንድ ላይ ማብራት አንችልም። ፖላርን ክሊክ በማድረግ ፖላርን እናበራለን። ወደ ዊንዶዋችን እንመለስ። ፖላርን ስናበራው ልክ እንደ ኦርቶ ግዴታ አያስገድደንም፣ ግን ጠቋሚ ነገር ይመጣል። እንደምትመለከቱት ልክ 30 ዲግሪ ላይ ሄደን ስንደርስ 60 ዲግሪ ላይ ስንደርስ ይጠቁመናል። 30 ዲግሪ ላይ ይጠቁመናል። 90 ዲግሪ ላይ ጠቋሚ ይመጣል። ጠቋሚ የሆነ ነጠብጣብ ላይ ይመጣል። የፈለግነውን አሁንም ለምሳሌ 50 ሜትር ብንፈልግ 50 ኢንተር ስንለው የፈለግነውን ያሰምርልናል። ለዚህ ትንሽ ወሰብሰብ ያለ ኤክሰርሳይዝ ፋይል አለን። እሱን በመክፈት እናያለን። ፋይል ኦፕን ላይን 2 ኦፕን። አሁን እዚህ ጋር ይሄንን ድሮይንግ ደግመን እንሰራለን። ትንሽ ወሰብሰብ ያለ ይመስላል፣ ግን ቀላል ነው። ላይናችንን ክሊክ በማድረግ ክሊክ አድርገን እንጀምራለን። ስፔሲፋይ ፖይንት 9 ኢንተር፣ ወደ ጎን በመሄድ ነጠብጣብ እስኪመጣ ጠብቀን 15 ኢንተር፣ ከዛ በኋላ 30 ዲግሪ ስናፕ እንደሚያደርግልን 18 ኢንተር፣ ወደ ታች የሚወርደው 9 ነው። 9 ኢንተር፣ 24 ኢንተር፣ ተመልሶ 9 ይወርዳል። 9 ኢንተር፣ ወደ ጎን ተመልሶ 24 ይመጣል። 24 ኢንተር፣ 9 ኢንተር፣ ወደዚህ በማምጣት 18 ኢንተር፣ ራይት ክሊክ አድርገን ክሎዝ። አሁን እንደምትመለከቱት በቀላሉ ይሄንን ሼፕ መስራት ይችላል። የኦርቶና ላይን ኮማንድ ይሄን ይመስላል። በሚቀጥለው ተጨማሪ ኮማንድ እናያለን። አመሰግናለሁ።